ቴዲ አፍሮ በ1999 ዓመተ ምህረት በእስልምናና በክርስትና መካከል በነበረው የእምነት አለመግባባት የተጠበበበት ሼህ መንደፈር ሙዚቃው አላሁ አክበር መንደፈር ልሳፈር ባቡር በእንግድነት መጣ ከሸገር ሐረር ልቤን ይዘው ሄደች ወደ ሩቅ መንደር። ቴዲ አፍሮ እንዴት እንዲህ ሊዘፍን ቻለ? ለምን እኔ ልማል ባላ አንቺም በቁልቢ ክርሽን ሳትፈቺው ነይ ከቤቴ ግቢ ብሎ ሲያቀነቀነ ይሄ በየትኛውም እምነት ይፈቀዳልን? እንግዲህ ቴዲ አፍሮ ልቡ መሰበሩንና ፍቅሩን ፍለጋ መንገደኛ መሆኑን ገና በሙዚቃው መጀመሪያ ስንኝ ላይ ግልጽ አድርጎ ይነግረናል። አዛና ለመስጊድ ልትነጋ ምድር ለሄድ ሼህ መንደፈር ልሳፈር ባቡር ይለናል። ቤተ ክርስቲያን አሃዱ ብሎ አምላክን ለማመስገን ቅዳሴ እንደሚጀምረው ሁሉ አዛን ማለትም የእስልምና እምነት አባቶች በጠዋት መስጊድ ገብተው አዛን እያሉ አምላካቸውን ያወድሳሉ። ቴዲ አፍሮም በጠዋት ተነስቶ አምላኩን ካመሰገነ በኋላ በድንገት መታ ልቡን የሰረቀችውን ወጣት እንስት ፍለጋ ወደ ሸገር ያዘግማል። ጉዞ በሼህ መንደፈር ሐዲድ ወደ እዛች ልብ ሌባ ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ይላታል። ሰውን እያነጋገረ ያለው ስንኝ እንግዲህ ይህ ነው። ላዩን ስናየው ማለትም ይሄ ግጥም ሰሙ በእምነት ደረጃ ይፈቀዳል ወይ ስንል አይፈቀድም ነው መልሳችን። እና እንዴት ቴዲ አፍሮ እንዲህ ሊዘፍን ቻለ? ለምን አይጠበንም ቤቴ ሊል ቻለ? ስለ እምነቱ አያውቅምን ብንል ደግሞ እንደውም ከመጠን በላይ ይሆናል መልሳችን። እንዴት ብለን ስንመራመርና ወርቁን ስናወጣ ግን ቤቴ ብሎ መኖሪያው አድርጎ ከወርቅም ወርቅ ያደረጋት መኖሪያ ሀገሩን ኢትዮጵያን ነው። ቤቴ እንዴት ድንቅ አገላለጽ! እንግዲህ በዚህች የአራት መስመር ግጥም ውስጥ ጥልቅ መልእክት ይነግረናል። በልቡ ሌባ በኩል እንዲህ ይለናል፣ ወገኖቼ ለምን እንባላለን? ቤቴ እኮ ቤታችሁ ነው፣ አይጠበንም ስለምን እንገፋፋለን ይለናል። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትገይ ያለህን ሳትፈሪ ሲወዱሽ አታውቂ ወይሽ አትምቢ እያለ ገጸ ባህሪው ወደ ሆነችው የልቡ ሌባ የሸገረ ወጣት ልባችንን እያንጠለጠለ በምናብ ወደ እሷ አብሮ ይወስደናል። ያችን መልከ መልካም ያችን ባለ ማህተቧን ወጣት በልባችን ስሎ አብሮ ከሱ እኩል ያብሰለስለናል። እኔ አገሬ ሐረር ትውልዴ ቁልቢ ንግስ ብለሽ መጠሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ አንቺን በመውደዴ አይቆጣም ጌታ። ምን አይነት ወጣት ብትሆን ነው እንዲህ ልቡን ያጣላት እንዲህ ጨርቁን ጥሎ እስኪያብድ ድረስ በፍቅር የተነደፈው? እንግዲህ ይሄን አራት መስመር ግጥሙን ሰሙን ስናይ የሳላትን ያችን መልከ መልካም ገጸ ባህሪ እንዲህ ይላታል። እኔም ሐራም እስካልሰራው አንቺም ኃጢአት እስካልሰራሽ ድረስ ጌታችን አይቆጣንምና ነይ ቤቴ ግቢ እያለ በመረዋ ድምፁ ያባብላታል። ከዚህ ራቅ ብለን ወርቁን ስንመለከት ደግሞ እንዲህ እያለ ፍቅርን ከእምነት ጋር ይሰብከናል። እኛ ስንዋደድ ፈጣሪም ደስ ይለዋል፣ ሰላም ስንሆን የምንሻውን ይፈጽምልናል። ይሄንን በማድረጋችንም አይቆጣንም። ነገር ግን እናንተም አስርቱ የሙሴ ትእዛዝን ከሻራችሁ እኛም ሲፈቱ ሲታንከራቅን ፈጣሪ ያዝንብላል ይለናል። ድንቅ ነው። ሸገር አዲስ አበባ አንቺ ያለሽበት ራጉይ ላይ ደሎ ያኗር ጎረቤት ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነትም ናቸው። እነዚህ አራት መስመር ስንኞች ደግሞ ገራሚ የሆነ ፍቅርን የሚሰብኩ ሐሳብ አላቸው። ግን ላዩን እንደው እውነት ቅዳሴና አዛንን የሚለያቸው አጥር ብቻ ነውን?
ለፈጣሪ ሳንዶ ነው የሚደርሱት ስንል ደግሞ አይደለም ነው መልሳችን። እና ለምን ቴዲ አፍሮ እንዲህ ሊል ቻለ ስንል ደግሞ ጸሎታችን ፍቅር እስከሆነ ድረስ ውዳሴያችንና አዛናችን ፈጣሪን መወደስ ከሆነ ዓላማችንን ፍላጎታችን አንድ እንደሆነ ፈጣሪ ያውቃል ይለናል። እኔም ልማልባላ አንቺም በቁልቢ ክርሽን ሳትፈቺው ነይ ከቤቴ ግቢ። ሲወዱሽ አታውቂ ወይሽ አትይምቢ። በድጋሚ ያችን ቆንጆ ነይ 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 ከቤቴ ግቢ ይላታል። ሃይማኖትሽን አከብራለሁ አንቺም የኔን ሃይማኖት ታከብሪያለሽ፣ ተቻችለን እንኖራለን፣ ተቻችለን በአንድ ሀገር እንኖራለን ይለንና ሙዚቃውን ከሐሳብ መንገዱ ከሸገር ጉዞ መልስ የልቡን ሌባ አግኝቶ በፍቅር ይጨርሳል። ይሄን ትንተና በተረዳሁት ልክ ያብራራውላችሁ ታናሽ ወንድማችሁ ይሁን የታደሰ ነኝ። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ልሂድ ሸመንደፈር ልሳፈር ባቡር በእንግድነት መጣ ከሸገር ሐረር ልቤን ይዘው ሄደች ወደ ሩቅ መንደር። ተዋደው ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ባርጎ የሰራሽ የሰማይ ፈጣሪ አይደርሰው እንድትገይ አላህን ሳትፈሪ። ሲወዱሽ አታውቂ ወይሽ አትይምቢ ኧረ አንቺ ሰጉር ነው ያንቺ